እልል በሉላቸው ለሊቃውንቱ፣ እልል በሉላቸው ለእረኛ ለጃማ ለኤልሻማ ሊቃውንት እልል በሉ፣ እልል በሉ። ገና 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 እንደ ግሸን ደብረ ከርቤ ትደምቃለች። ዳግማዊቷ ጻድቃኔ ትሆናለች። ዳግማዊ ላሊበላ ትሆናለች። ሊቃውንቱን ዝማሬ መላእክት ያሰማልን። አሁን እንደው በእውነት የእናታችን የወላዲት አምላክ ድንቅ ድንቅ ታምራት አሉ። ሙሉ ቀን ሲነገር ቢውል ሲተረክ ቢውል እዚሁ እናድር ይሆናል እንጂ አይጠናቀቅም። በዛሬው ዕለት ወይብላ ማርያም ላይ 16 ሙስሊም ተጠምቀው የሥላሴ ልጆች እንዲህ ነው ሰው መስራት። እመቤታችን ወላዲተ አምላክ ልጆቿን ወደ ቤቷ እየጠራች ነው፣ እየሰበሰበች ነው። 16 ሕዝበ ሙስሊም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተቀላቅለዋል። እንዲሁም በዛሬው ዕለት ልጃቸው ቢወለዱ እንጂ የማይወልዱ እየተባሉ ሲተረክባቸው የነበሩ 20 እናቶች ባለትዳሮች እናት ሆነዋል በወላዲተ አምላክ በወይብላ መልጃ። ስለዚህ እፊት ለፊት የቆመችው እንባህን የምታብስ ከጭንቀት ከሐዘን የምታረጋጋ እናትህ ናትና እናትን ድንግል ማርያምን ሳትባርክ ወደ መቅደሷ ሳታስገባ ወደ ቤት ላትመለስ እጅህን አውጣ። ቃል ግባ፣ ቃል ግባ። መጀመሪያ ከወንጌሉም በፊት ገንዘብ ወርውረንላት ከመሄዳችን በፊት እኛ እናስፈልጋታለንና እስኪ ወደ መንበሯ ሳትመለስ እልል ብዬ መንበሯ ሳልመልስ ከዚህ አይደለማ በሌሊት ሻንጣ አዝሎ የሚገሰግስ ትውልድ አለ። የድንግል ማርያም ልጅ ነው እንዴ? ሳይባረክ ነው እንደሚሄደው፣ ሳትባረክ ነው እንደምትሄደው። አሁን ቃል የምትገቡት እልልታ አይደለም። እጃችሁን ድንግል ማርያም ትፈልጋለች። ቆይ አዳምጥ። ታቦቷ እዚህ ባርካኝ ወደ መንበሯ ሳትመለስ እልል ብዬ ሳላስገባ አልንቀሳቀስም የምትሉ ብቻ እጃችሁን አውጡ። አዎ